የጤና ባለሙያዎች ጥያቄ ማለት ነው መልስ የሚያገኘው መቼ መሰላችሁ? ባለስልጣኖቹ እዚሁ ሀገር እንዲታከሙ ህግ ሲወጣ ውጭ ሀገር መታከም አይችልም የሚል ህግ እስካልወጣ ድረስ የጤና ባለሙያ ጥያቄ መልስ አያገኝም ፎር ሹር ማለት ነው። አስቡት አንድ ህግ ቢወጣ ማለት ነው ባለስልጣናቶች እንዳለ ከሀገር ወጥተው መታከም አይችሉም የሚል ህግ ቢወጣ ምን ያህል ኢኩዊፕመንት ኢምፖርት እንደሚደረግ ሳስበው፣ ምን ያህል ዶክተሮቹን ሊንከባከቧቸው እንደሚችል። ህይወታቸው በእነሱ እጅ ነው እና እውነት አሁን ላይ ሜቢ ትንሽ የሆነ ለማዳፈን ኦር ለማስተንፈስ ምናምን የሆነ ነገር ሊሰራ ይችላል። ግን በትክክለኛ እውነት በትክክለኛ መልስ የሚገኘው ባለስልጣን እንዳለ እንደውም የግል አይደለም መታከም ያለባቸው የመንግስት ነው መታከም ያለባቸው የሚል ህግ ይወጣ። ግን ሆስፒታል ባይዘ ማለት ነው ሆስፒታሎቹን አይታችኋቸው ታውቃላችሁ? ዘውዲቱ ምናምን ሞልድ አለ እኮ ላይክ የሚተኙበት ክፍል ምናምን ሞልድ አለ። ሆነ ሰሞን እኔ አይ ሪሜምበር አይ ዩዝድ ቱ ሴይ ደሞዙ ቀርቶብኝ እኔ መጥቼ ምናምን ጥሩ ነገር ባየሁል ነበር። ላይክ ፔሸንቶቹ ምናምን የሚተኙበት አልጋ ራሱ የለም። ብቻ ባለስልጣን እኛ አገር እዝቹ አገር መታከም አለበት የሚል ህግ የወጣ ቀን ነው መልስ የሚገኘው። እንደሱ አይነት ህግ ካልወጣ ብዬ ጠቅላዩ ጋር ነበር የምሄደው። በቃ እንዳለ ምን ያህል ዶላር ነው የምናፈሰው አንድ ባለስልጣን ምናምን ለማሳከም። ለሲምፕል ኬዝ ለጉንፋን ኒሞኒያ ምናምን ሊሄዱ ይችላሉ እኮ አይስወር እዚህ ሀገር መታከም የሚችሉትን ማለት ነው። እሱ ህግ ሲወጣ መልሳችንን እናገኛለን። እስከዛ ድረስ አይ ዶንት ቲንክ ሶ ዝም ብለን እየለፋን ነው የሚመስለኝ ባይዚ